ዛሬ ልዕለ ኃያላኑ አርሰናልና ፒኤስጂ በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ይገናኛሉ። የሃንጋሪዋ ቡዳፔስት ደግሞ የወቅቱን አስፈሪ ቡድኖች በፑሽካሽ ስቴዲየም ታፋልማለች። ይህ ጨዋታ ተራ የዋንጫ ሽሚያ ሳይሆን የሁለት የተለያዩ የእግር ኳስ ፍልስፍናዎች፣ ስልታዊ ጥበቦችና የረጅም ዓመታት የናፍቆት ጉዞዎች መገጣጠሚያ ማዕከል ነው። የሰሜን ለንደኑ አርሰናል ከብዙ ዓመታት መውረድና መውጣት በኋላ በማይክል አርቴታ ስር ድንቅ ስብስብ በመገንባት ለዚህ ታላቅ መድረክ ለመብቃት ችሏል። መድፈኞቹ በታሪካቸው አንዴም ያላነሱትን ይህንን ታላቅ ዋንጫ ለመጨበጥ ያላቸው ጉጉትና ረሃብ ቡድኑን እጅግ አደገኛ ስብስብ እንዲይዝ አድርጎታል። በሜዳቸውም ሆነ ከሜዳቸው ውጭ ያሳዩት ተከታታይነት ያለው ብቃት ለዚህ የፍጻሜ ጨዋታ በሙሉ በራስ መተማመን እንዲቀርቡ ያስችላቸዋል። በአንጻሩ የፈረንሳዩ ሀብታም ክለብ ፒኤስጂ በበኩሉ ከዓመታት ከባድ የገንዘብ ኢንቨስትመንት በኋላ አምና የመጀመሪያውን የሻምፒዮንስ ሊግ ዋንጫ አሳክቷል። ዘንድሮም ሁለተኛ የውድድር ድሉን ለማስመዝገብ ይፋለማል። ፒኤስጂ እነ ሜሲን ጨምሮ በክሊያን ምባፔ ዘመን የጋላክቲኮ ዘመን ያልተሳካላቸው ሻምፒዮንስ ሊግ አምና አጣጥመውት ዘንድሮም የሚደግሙት ይመስላል። ቡድኑ ካለፉት የኮከቦች ስብስብ ይልቅ በአሁኑ ወቅት ይበልጡኑ በታክቲክ በበሰለ የቡድን መዋቅር ላይ ይገኛል። ይህ ጨዋታ ለፓሪሱ ክለብ የባለቤቶቹን የረጅም ጊዜ ህልም እውን የሚያደርጉበት ወሳኝ የታሪክ ምዕራፍ ተደርጎም ተወስዷል። በጨዋታው የመጀመሪያው ትልቅ ፍልሚያ የሚካሄደው በቴክኒክ ቀጠና አሁን ላይ የተሻለ አቅም አላቸው ተብለው በሚታሰቡ አሰልጣኞች መካከል ነው። የማይክል አርቴታ አርሰናል በቁጥጥር በከፍተኛ ፕሬሲንግ እና በሜዳ ላይ ባሉ ጥብቅ መዋቅሮች ላይ የተመሰረተ ዘመናዊ እግር ኳስን ይከተላል። አርቴታ እያንዳንዱ ተጫዋች በሜዳ ላይ የሚኖረውን ቦታና ሚና በዲሲፕሊን እንዲወጣ የሚፈልግ በመሆኑ በርካቶች የሉዊስ ኤንሪኬን ወይም የፔፕ ጋርዲዮላን ፈለግ የተከተለ አሰልጣኝ እያሉ ይጠሩታል። በአንጻሩ የፒኤስጂው አሰልጣኝ በጨዋታ ቁጥጥርና በአጥቂ እግር ኳስ ፍልስፍናቸው የሚታወቁት አንጋፋው ባለ ስትራቴጂ ናቸው። የእሳቸው ቡድን ኳስን በእግር ስር በማቆየት ተጋጣሚን ማድከም ከዚያም በፍጥነት የቦታ ክፍተቶችን በመጠቀም ወደ ግብ ክልል መድረስ ላይ የተካነ ነው። አሰልጣኙ ወጣትና ተስፋ ሰጪ ተጫዋቾችን ልምድ ካላቸው ኮከቦች ጋር በማቀናጀት ቡድናቸው በማንኛውም የጨዋታ ሂደት ውስጥ ተለዋዋጭ ታክቲክ እንዲኖረው ማድረግ ችለዋል። ስለሆነም የዚህ ጨዋታ የመጀመሪያው የስልት ፍልሚያ የኳስ ቁጥጥር የበላይነትን ማን ይውሰድ የሚለው ይሆናል። ሁለቱም ክለቦች ኳስን ይዞ መጫወት የሚመርጡ በመሆናቸው ኳስ በሌላቸው ጊዜ የሚያደርጉት ፈጣን የሽግግር መከላከያ የጨዋታውን አቅጣጫ ይወስነዋል። ይህም ጨዋታውን ለተመልካች ሳቢ ከማድረጉ በላይ በመሃል ሜዳ ላይ የሚፈጠረው መጠነኛ ስህተት በሁለቱም ፈጣን የመልሶ ማጥቃት አጋጣሚዎችን ሊፈጥር እንደሚችል ተገምቷል። አብዛኞቹ የእግር ኳስ ጨዋታዎች የሚወሰኑት በመሃል ሜዳው ክፍል ላይ ነው። የአርሰናል መሃል ሜዳ በማርቲን ኦዴጋርድ የፈጠራ ብቃት፣ በዴክላን ራይስ ጉልበት እንዲሁም በሌሎች ድጋፍ ሰጪ ተጫዋቾች የተገነባ በመሆኑ ተጋጣሚን ይፈትናል። ባለፈው ሳምንት አርሰናልን በአምበልነት እየመራ የፕሪሚየር ሊግ ዋንጫን ያነሳው ኦዴጋርድ የጨዋታውን ፍጥነት በመቆጣጠርና የመጨረሻ ኳሶችን በማመቻቸት ረገድ የአርሰናል ዋነኛ ሞተር ነው። በፒኤስጂ በኩል ደግሞ ወጣቱና ተስፋ የተጣለበት ቪቲንሃና ሌሎች የመሃል ሜዳ አጋሮቹ ጨዋታውን የማረጋጋት ከባድ ኃላፊነት አለባቸው። የፓሪሱ መሃል ሜዳ ኳስን ከአከላካይ ክፍል ወደ አጥቂ ክፍል በፍጥነት የማድረስ ብቃቱ ከፍተኛ በመሆኑ የአርሰናልን የመከላከል መዋቅር ሊፈትን እንደሚችል ይጠበቃል። በዚህ ክፍል ላይ የሚደረገው ፍልሚያ በተለይም የዴክላን ራይስ አጥቂዎችን የመከላከል አቅምና የፒኤስጂ መሃል ሜዳ ፈጣን ሽግግር ማስቆም ግድ ይሆንበታል። ኦዴጋርድም ከፒኤስጂ አማካዮች የሚሰነዘርበትን ጥብቅ ክትትል ሰብሮ የሚወጣበትን መንገድ መፈለግ አለበት። ፒኤስጂ የአርሰናልን ከፍተኛ ፕሬሲንግ ለማለፍ አማካዮቹ ኳስን ሳይቀሙ በፍጥነትና በአጭር ቅብብል የማውጣት ብቃታቸውን ሊያሳዩ እንደሚችሉ ይጠበቃል። እዚህ ቀጠና ላይ የሚፈጠር ማንኛውም ኳስን መቀማት ወዲያውኑ ወደ ግብነት ሊቀይር ይችላልና ሁለቱም ቡድኖች ለዚህ መፍትሄ ያሏቸውን ሀሳቦች ይዘው ወደ ሜዳ እንደሚገቡ ይጠበቃል። በተለይም የአርሰናል አጥቂ መስመር በቡካዮ ሳካ የክንፍ መስመር አስገራሚ ብቃትና በግራ በኩል በሚነሱ ፈጣን የማጥቃት አማራጮች የተመሰረቱ ናቸው። ሳካ በአንድ ለአንድ ግንኙነቶች ተከላካዮችን የማለፍና ወደ ውስጥ የመቁረጥ ብቃቱ ለአርሰናል ትልቅ የግብ ምንጭ ነው። ከእሱ በተጨማሪ በማዕከል የሚጫወቱት አጥቂዎች የሚፈጥሩት የቦታ መለዋወጥ የፒኤስጂን ተከላካዮች ግራ ሊያጋባ ይችላል። ለዓይን የሚስበው የአርሰናል አጥቂ መስመርን ለመግታት የፒኤስጂው የመከላከል መስመር በከፍተኛ ጥንቃቄና መናበብ መንቀሳቀስ ይኖርበታል።
የማርኪኒዮስ ልምድና መሪነት እንዲሁም የጎንዮሽ ተከላካዮቹ ፍጥነት የሳካንና የጋብሪኤል ማርቲኔሊን ፍጥነት እንደሚገቱ በርካታ የኳስ ተንታኞች ግምታቸውን አስቀምጠዋል። ፒኤስጂ በክንፍ በኩል የሚሰነዘሩ ጥቃቶችን አስቀድሞ ለመቅጨት የክንፍ ተከላካዮቹ ከአማካዮቹ ጋር ያላቸውን ግንኙነት እንደሚያጠብቁ ይጠበቃል። አርሰናል በዘንድሮ የውድድር ዓመት በቆሙ ኳሶች ላይ ያስመዘገበው አስደናቂ ስታቲስቲክስ በዚሁ የፍጻሜ ጨዋታ ላይ ሊደገም ይችላል። የኒኮላስ ጆቨር ስልታዊ የቆሙ ኳሶች አደረጃጀት ጋብሪኤል ማጋሊሽና ዊሊያም ሳሊባን የመሰሉ ረዣዥም ተከላካዮችን በመጠቀም ግብ ለማስቆጠር እድል ሰጪ ነው። ፒኤስጂ ይህንን የአርሰናል የአየር ላይ ጥንካሬ ለመከላከል በሳጥን ውስጥ ያለውን ቀጠናዊ የመከላከል ሂደት በጥንቃቄ ማስተካከል ካልቻለ ጎል ሊያስተናግድ ይችላል። የፒኤስጂ አጥቂ መስመር ፈጣንና ጨራሽ ነው። ቡድኑ ያለው የክንፍ ማጥቃት አቅም በፍጥነት ያስፈራል። በኡስማን ዴምቤሌና በሌሎች ወጣት የፊት መስመር ተጫዋቾች የሚመራው ፊት መስመሩ በጥቂት ሰከንዶች ውስጥ ከተከላካይ ክፍል ተነስቶ ግብ ክልል መድረስ ችሎታ አለው። የፈረንሳዩን ክለብ አስፈሪ ፍጥነት የሚጋፈጠው በአሁኑ ወቅት በአውሮፓ እጅግ ጠንካራ ከሚባሉት መካከል አንዱ የሆነው የአርሰናል የኋላ መስመር ነው። በዊሊያም ሳሊባና በጋብሪኤል ማጋሊሽ የሚመራው የተከላካይ ጥምረት በአካላዊ ብቃት፣ በአየር ላይ ኳሶችና በአንድ ለአንድ ግንኙነቶች ላይ የማይበገር ግንብ ሆኖ ቆይቷል። የሳሊባ መረጋጋትና የቦታ አጠቃቀም ጥበብ የፒኤስጂን ፈጣን አጥቂዎች ለመቆለፍ ትልቁ መሳሪያ ነው። ከዚህም ባሻገር የመስመር ተከላካዮቹ ማስኩዌራ እና ካላፊዮሪ የሚሰጡት ምላሽ ይጠበቃል። ፒኤስጂ የአርሰናልን ተከላካዮች ወደፊት በመሳብ ከጀርባቸው የሚቀረውን ሰፊ ቦታ ለመጠቀም እንደሚሞክር ጥርጥር የለውም። ስለዚህ አርሰናል ከፍተኛ ፕሬሲንግ በሚያደርግበት ወቅት የፒኤስጂ አጥቂዎች ከተከላካዮች ጀርባ የሚሮጡትን ሯጮች ለመግታት የዴቪድ ራያ ሚና በጣም አስፈላጊ ይሆናል። ራያ መስመሩን ለቆ በመውጣት ረጅም ኳሶችን የማክሸፍ ኃላፊነት አለበት። ታክቲክና ብቃት እንዳለ ሆኖ የቻምፒዮንስ ሊግ የፍጻሜ ጨዋታዎች በአብዛኛው የሚወሰኑት በጠንካራ ስነ ልቦናዊ ዝግጁነት ነው። እንዲህ ባሉ ትላልቅ መድረኮች ላይ የሚፈጠር መጠነኛ የፍርሃት ወይም የጭንቀት ስሜት መላውን የቡድን ስራ ሊያናጋው ይችላል። አርሰናል ወጣትና ተነሳሽነቱ ከፍተኛ የሆነ ስብስብ ቢኖረውም አብዛኞቹ ተጫዋቾች እንዲህ ያለውን ታላቅ የፍጻሜ ጨዋታ ተጫውተው የማያውቁ በመሆናቸው ልምድ አጠር ናቸው። የአርቴታ ቡድን ዘንድሮ ያነሳው የእንግሊዝ ፕሪሚየር ሊግ ዋንጫ በትልቅ ደረጃ የሚጠቀስ ትልቅ ዋንጫው ነው። በአንጻሩ ፒኤስጂ እንደ ክለብ ፍጻሜ ላይ ደርሶ የመሸነፍ ልምድ ያለው ቢሆንም በአሁኑ ስብስቡ ውስጥ ያሉ አንዳንድ ተጫዋቾችና አሰልጣኙ ሉዊስ ኤንሪኬ ዋንጫውን የማንሳት የዳበረ ልምድ አላቸው። ይህ የልምድ ልዩነት ጨዋታው ወደ መጨረሻዎቹ ደቂቃዎች በሚያመራበት ወቅት ውጥረትን የመቆጣጠርና ጨዋታን የማረጋጋት ብቃትን ሊወስን ይችላል። አርቴታ ተጫዋቾቹ ከመጠን በላይ ተጭነው ስህተት እንዳይሰሩ የስነ ልቦና ስራ መስራት ይኖርበታል። ሌላው ሊጠቀስ የሚገባው ነጥብ የእድልና የድንገተኛ ክስተቶች መኖር ነው። እዚህ ጋር ቀይ ካርድ፣ ቀደም ብሎ የሚቆጠር ግብ ወይም የቫር ውሳኔዎች የጨዋታውን ሙሉ እቅድ ሊቀይሩት ይችላሉ። በእንደዚህ አይነት አስገዳጅ ሁኔታ ውስጥ በፍጥነት ታክቲክን የመቀየርና ተጫዋቾችን የማነቃቃት የአሰልጣኞች ብቃት ሌላው መፈተኛ መስፈርት ነው። ሁለቱም ቡድኖች ለሁሉም አይነት ሁኔታዎች አስቀድመው የተዘጋጁ መሆን አለባቸው። ጨዋታውን ይበልጥ ማራኪ የሚያደርገው ግለሰባዊ ፍልሚያዎችም ይጠበቃሉ። በአርሰናል የግራ ተከላካይ ተለዋዋጭ ሚና ባለውና በፒኤስጂው ፈጣን ክንፍ ኡስማን ዴምቤሌ መካከል የሚደረገው ነው። ዴምቤሌ በሁለቱም እግሮቹ እኩል የመጫወት ብቃት ስላለው እሱን በአንድ ለአንድ መከላከል ለአርሰናል የኋላ ክፍል ትልቅ ፈተና ነው። በተጨማሪም ምናልባትም ጨዋታውን ቀጥታ ሊወስን የሚችለው ፍልሚያ በማርቲን ኦዴጋርድና በፒኤስጂው አከላካይ አማካይ መካከል የሚደረገው ፍልሚያ ነው። ኦዴጋርድ በነጻነት የሚንቀሳቀስበትን ቦታ ካገኘ ለአርሰናል ያለቀላቸውን ኳሶች ያቀብላል። ስለዚህ ፒኤስጂ እሱን በጥብቅ ሰው በሰው መንገድ እድል እንዳያገኙ እንደሚጥሩ ይጠበቃል። የቡካዮ ሳካና የፒኤስጂው የግራ ተከላካይ ስፍራ ፍልሚያም ሌላኛው የሚጠበቅ ነው። ሳካ ወደ ውስጥ እየቆረጠ በሚመታቸው ኳሶችና በሚያደርጋቸው ቅብብሎች የሚታወቅ በመሆኑ የፒኤስጂ የግራ ተከላካይ ወደ ማጥቃት ከመሄድ ይልቅ ሳካን ወደ ኋላ በማስመለስ ረገድ ትልቅ ስራ ይጠብቀዋል። ይህ ፍልሚያ የአርሰናልን ቀኝ መስመር ጥቃት የማምከን ወይም የመቀጠል ጉዳይ ይወስናል ተብሎ ይጠበቃል። አርሰናል በአግዳሚ ወንበሩ ላይ እንደ ሊያንድሮ ትሮሳርድ፣ ጋብሪኤል ጄሱስ ወይም ሌሎች ወጣትና ፈጣን ተጫዋቾችን በመያዝ ጨዋታው ሲቀዘቅዝ አዲስ ጉልበት መርጨት ይችላል። በተለይም ትሮሳርድ ከተቀያሪ ወንበር እየተነሳ ወሳኝ ግቦችን የማስቆጠር አስደናቂ ታሪክ ያለው በመሆኑ
ለአርቴታ በሁለተኛ አጋማሽ ትልቅ ካርድ ነው። በፒኤስጂ በኩልም ቢሆን ፈረንሳዊያኑ በጨዋታው መገባደጃ ላይ ተከላካዮችን ሊያደክሙ የሚችሉ ወጣትና ጉልበታማ አማራጮች አሏቸው። ሉዊስ ኤንሪኬ የጨዋታውን ታክቲክ ሙሉ በሙሉ በመቀየር የፊት መስመሩን ይበልጥ ማጥቃት ወደሚችል መዋቅር ለመቀየር አይፈሩም። ይህ የአሰልጣኞች የአግዳሚ ወንበር አጠቃቀም ቼዝ እንደመጫወት ያለ ጥንቃቄን የሚሻ ነው። ጨዋታው ከቴክኒክ ትንታኔው ባለፈ ለሁለቱም ክለቦች ታሪካዊ ትርጉሙ እጅግ የላቀ ነው። አርሰናል እንደ አውሮፓውያን አቆጣጠር በ2006 ከባርሴሎና ጋር ካደረገው የፍጻሜ ጨዋታ በኋላ ወደዚህ መድረክ ለመመለስ በትክክል 2 አስርት ዓመታትን ፈጅቶበታል። ያኔ በፈረንሳይ ዋና ከተማ ፓሪስ ላይ ያጣውን ዋንጫ አሁን ተመልሶ ከፓሪስ ክለብ ጋር በመፋለብ ማንሳት ለለንደኑ ክለብ ፍጹም የሆነ የታሪክ የበቀልና የማካካሻ ጉዞ ነው። ለፒኤስጂ ደግሞ በሀገር ውስጥ ውድድሮች ላይ የነገሰውን ያህል በአውሮፓ መድረክ ላይ የገንዘብ እንጂ የታሪክ ቡድን አይደለም የሚባለውን የነቃፊዎች ትችት ሙሉ በሙሉ የሚያስቆምበት ወርቃማ እድል ነው። ይህንን ዋንጫ ማሸነፍ ፒኤስጂን ወደ እውነተኛው የአውሮፓ ታላላቅ ክለቦች ማዕረግ የሚያስገባው በመሆኑ ለባለቤቶቹም ሆነ ለደጋፊዎቹ የህልውና ያህል የሚቆጠር ትልቅ ክስተት ነው። በመሆኑም በሜዳ ላይ የሚኖረው እያንዳንዱ ትግል፣ እያንዳንዱ የኳስ መቋረጥና እያንዳንዱ ሙከራ ይህንን ታሪካዊ ክብር ለመሸመት የሚደረግ የህይወትና የሞት ያህል ፍልሚያ ነው። ተጫዋቾቹ ይህንን ከባድ የታሪክ ኃላፊነት ተሸክመው ወደ ሜዳ የሚገቡ በመሆኑ ጨዋታው ከመጀመሪያው ደቂቃ ጀምሮ በከፍተኛ ፍላጎትና እልህ የሚመራ ይሆናል። የጨዋታውን አሸናፊ ለመገመት ሚዛኑን ወደ አንዱ ማዘንበል ከባድ ቢሆንም በመከላከሉ ረገድ የበለጠ መረጋጋትን የሚያሳየውና የቆሙ ኳሶችን በአግባቡ የሚጠቀመው ቡድን ዋንጫውን የመጨበጥ እድሉ ሰፊ ነው። የአርሰናል የኋላ መስመር ጥንካሬ መጠነኛ ብልጫ ሊሰጠው ቢችልም የፒኤስጂ አጥቂዎች የሚፈጥሩት ድንገተኛ አስደናቂ ክህሎት ግን ጨዋታውን በማንኛውም ሰከንድ ሊቀይረው ይችላል። ያም ሆነ ይህ ታላቅ የምሽት ፍልሚያ በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ደጋፊዎችን በስሜት ፈረስ የሚያስጋልብ የታሪክ አዲስ ምዕራፍ የሚጻፍበትና ለብዙ ዓመታት የሚታወስ ድንቅ ክስተት እንደሚሆን ጥርጥር የለውም። ዛሬ ቅዳሜ ምሽት የሃንጋሪዋ መዲና ቡዳፔስት ደግሞ ሻምፒዮኑን ትለያለች።